ዶክተር አብይ በዲፕሎማሲያዊ ጎራ ኢትዮጵያን በዓለም አቀፍ መድረክ አጠናክረዋል። ሀገራችን የብሪክስ አባል መሆን የቻለችው በክቡር ጠቅላይ ሚኒስትሩ የሰላ የዲፕሎማሲ ውጤት ነው። የአፍሪካ ህብረት የሰላምና ደህንነት ምክር ቤት አባል በመሆንና በተለያዩ ሀገራት ባደረጉት ጉብኝቶች የኢንቨስትመንትንና የትብብር ስምምነቶችን በመፈራረም የኢትዮጵያን ዓለም አቀፍ ተደማጭነት አጠናክረዋል። ወደ ኢትዮጵያም የህንድ፣ የቱርኪ፣ የፈረንሳይ፣ የጣሊያን፣ የተባበሩት አረብ ኤምሬትስ፣ የጅቡቲ፣ የኬንያ፣ የእስራኤልና የሌሎች ሀገራት መሪዎችም ኢትዮጵያን ዋና የዲፕሎማሲ የስበት ማዕከል አድርገዋታል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ክብርን ለመመለስ የጠንካራ ሀገረ መንግሥት አስፈላጊነትና ግንባታን በቁርጠኝነት ተግብረዋል።